ሰላም 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 በያላችሁበት ሰላማችሁ ብዝት ይበል። ይህ ኤኤች ፉትቦል ኒውስ ነው። እኔ ደግሞ አብዱል ሐፊዝ ሙሐመድ ነኝ። ዛሬ የተሰሙ ሰበር የዝውውር መረጃዎችን ላጋራችሁ መጥቻለሁ። እንደተለመደው እናንተ ቤቱን ሰብስክራይብ በማድረግና ቪዲዮ ላይክ በማድረግ ይጀምሩት። ዛሬ ያዝናቸው መረጃዎች መካከል ስለ ኢሊየት አንደርሰን ወደ ማንቸስተር ሲቲ የሚያደርገው ዝውውር እና ሳንድሮ ቶናሊ ወደ አርሰናል የሚያደርገውን ዝውውር ጨምሮ የተለያዩ የስፖርት ዜናዎች ይዘናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ይቆዩ። በመጀመሪያም ከአርሰናል ቤት የተሰሙ የዝውውር መረጃዎችን በማጋራት እንጀምር። ስለ ሳንድሮ ቶናሊ እና የአርሰናል ዝውውር የምንላችሁ ነገር አለ። በጥሞና ተከታተሉ። ከተለያዩ ታማኝ የስፖርት ጋዜጠኞች የወጡ ሰበር መረጃዎች እንደሚያመለክቱት ከሆነ አርሰናል የኒውካስትል ዩናይትዱን ጣሊያናዊ የዘመኑ ድንቅ አማካይ ሳንድሮ ቶናሊን ለማስፈረም የነበራቸው ከፍተኛ ምኞትና ፍላጎት አሁን ላይ ትልቅ ማበረታቻ አግኝቷል። ክለቡ አማካኝ ክፍሉን ይበልጥ ለማጠንከር የጀመረው ታላቅ የዝውውር ጉዞ አሁን በከፍተኛ ፍጥነት እየገሰገሰ ይገኛል። የእንግሊዝ ፕሪሚየር ሊግ የ2025-26 ሻምፒዮኑ አርሰናል ዊሊያም ሳሊባ በቅርቡ በቆሙ ኳሶችና በታክቲክ የበላይነት ሌሎች የእኛን ፈለግ እየተከተሉ ነው ብሎ እንደመሰከረው አሁን ደግሞ ከዴክላን ራይስ ጎን የሚቆም ሌላ ፈጠራ እና ጉልበተኛ በቴክኒክ የበለጸገ 6 ወይም 8 ቁጥር አማካኝ ይፈልጋል። የቶናሊ የአጨዋወት ዘይቤ ለአርቴታ የታክቲክ ፍልስፍና ፍጹም ተስማሚ መሆኑን ተጫዋቹ የክረምቱ ዋነኛ ኢላማ አድርጎታል። ስለ ቤን ዋይትም የምንላችሁ ነገር አለ። ኤቨርተን ስብስባቸውን ለማጠናከር አዲስ የቀኝ መስመር ተከላካይ የማስፈረም ጉዳይ ቅድሚያ የሚሰጧቸው ነገሮች ናቸው። የፉትቦል ኢንሳይደር ተንታኝ የሆነው ሚክ ብራውን እንደተናገረው ዋይት በሞይስ ስር የተሻለ የመጫወቻ ጊዜ እንደሚያገኝ በሚሰጠው ተስፋ ታስቦ ወደ ኤቨርተን ለመቀላቀል ሊስማማ ይችላል ሲል ዘግቧል። ሊአንድሮ ትሮሳልድን በተመለከተ መረጃ የቱርኩ ክለብ ቤሺክታሽ ሊአንድሮ ትሮሳልድን የዚህ ክረምት ዋነኛ ኢላማቸው አድርገውታል። አርሰናል ከ20 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ ጥያቄ ከቀረበለት ተጫዋቹን ለመሸጥ ለማሰብ ዝግጁ ናቸው። ትሮሳልድ በተጨማሪም ከአትሌቲኮ ማድሪድ፣ አስቶን ቪላ፣ ኒውካስትል፣ ኢንተር ሚላን እና ጁቬንቱስ ትኩረትን ስቧል። አርሰናል የግራ መስመር ተከላካይ ቦታውን ለማጠናከር በነጻ ዝውውር ከፓሪስ ሰን ጀርመን ኢማኑኤል ኤምቤሞን ለማስፈረም እንቅስቃሴዎች መጀመሩ ተገልጿል። ይህ የ18 ዓመት ተጫዋች በግራ መስመር በኩል በፒኤስጂ በኑኖ ሜንዴሽ ቦታውን መነጠቁን ተከትሎ ከክለቡ እንደሚለቅ በይፋ ተናግሯል። ይህንንም እድል ተጠቅሞ አርሰናል ተጫዋቹን ለማስፈረም እንቅስቃሴ የጀመረ ሲሆን ተጫዋቹም በግሉ አርሰናልን እንደሚፈልግ በግልጽ እንደተናገረ ሃንድ ኦፍ አርሰናል ዘግቧል። ዛሬ በሰበር መልክ ከተሰሙ መረጃዎች መካከል ወደ ማንቸስተር ሲቲ ስናልፍ ማንቸስተር ሲቲ ኢሊየት አንደርሰንን ለማስፈረም የተሻሻለው ከ115 ሚሊዮን ዩሮ በላይ በሆነ የዝውውር ክፍያ የግሉ ለማድረግ ከኖቲንግሃም ፎረስት ጋር ከስምምነት ለመድረስ ከጫፍ ደርሷል ሲል ዴይሊ ሜል ዘግቧል። ከዛው ከማንቸስተር ሲቲ ቤት ሳንወጣ ማንቸስተር ሲቲ የኤቨርተኑን አጥቂ ኢሊማን እንዳይለይ ፍላጎት አሳይቷል። ተጫዋቹንም የግሉ ለማድረግ እንቅስቃሴዎችን እንደሚጀምር ይጠበቃል። ወደ ማንቸስተር ዩናይትድ የዝውውር ዜና ከመግባታችን በፊት
ቤቱን ሰብስክራይብ አድርጉ። ምንም ሰብስክራይብ እየጨመረልን አይደለም። ቪዲዮአችንም ለብዙ ሰዎች እየደረሰ ስላልሆነ እባካችሁ እኛ ይህን መረጃ ለእናንተ ለማድረስ ለፍተን ስለምናመጣ እናንተም ይህን የእኛን ጥረት ተገንዝባችሁ ቤቱን ሰብስክራይብ እና ቪዲዮ ላይክ በማድረግ እንድትተባበሩን እንጠይቃችኋለን። ወደ ማንቸስተር ዩናይትድ የዝውውር መረጃ ስናልፍ ቹዋሜኒ የማንቸስተር ዩናይትድ በቀዳሚነት ካስቀመጣቸው ኢላማዎች መካከል ዋነኛው ነው። ዩናይትድ ከማድሪድ ጋር ጠንካራ ግንኙነት ያለው በመሆኑ ያለ እሱ ፍቃድ ዝውውሩን ለመግፋት አይሞክሩም። አሁን ባለው ሁኔታ ማድሪድ ተጫዋቹን ማቆየት ይፈልጋል። ስለዚህ ዝውውሩ ስኬታማ እንዲሆን መጀመሪያ የሁኔታ መለወጥ አለበት። በተያያዘ ዜናም ማኑኤል ኡጋርቴን በተመለከተ ተጫዋቹ ማንቸስተር ዩናይትድን መልቀቅ የሚፈልግ ሲሆን ክለባቹም አማካኙን ለመሸጥ ዝግጁ ነው። ማንቸስተር ዩናይትድ የራፋኤል ሊዮን ሁኔታ እየተከታተለ ቢሆንም እስካሁን ግን ጠንከር ያለ ንግግር አልተያዘም። ተጫዋቹ ቦታውን ባልሆነ አሰላለፍ በመሰለፍ ዘንድሮ በተወሰነ መልኩ ቢቸገርም አሁንም በትልልቅ ክለቦች ዘንድ ትልቅ ግምት አለው። ሊዮ ወደ እንግሊዝ የመዘዋወር ፍላጎት ቢኖረውም በአሁኑ ወቅት የቱርክ ክለቦች እሱን ለማስፈረም ከወኪሎቹ ጋር በመነጋገር ከፍተኛ ግፊት ያደረጉ ሲሆን ዩናይትድ ግን በግራ ክንፍ መስመር ላይ እስካሁን የተቆረጠ ውሳኔ አላሳለፈም። ማንቸስተር ዩናይትድ የኒውካስትል ዩናይትዱን ተከላካይ ሉዊስ ሃልን ለማስፈረም እንቅስቃሴዎችን ቢጀምርም ልጁም ለማንቸስተር ዩናይትድ መጫወት ህልሙ ነው። ነገር ግን ኒውካስሎች ከሱ ህልም ለጎን የራሳቸውን ህልም ማሳካት ይፈልጋሉ። ኒውካስሎች ሃልን የዓለማችን ውድ የመስመር ተከላካይ እንዲሆን ነው ህልማቸው እና ከከፍተኛ ገንዘብ ለጥፈውበታል። የማን ህልም የሚሳካ ይመስላችኋል? ሀሳባችሁን ኮመንት ላይ አካፍሉን። ጆሹዋ ዚርክዚ ከጥቂት ክለቦች ፍላጎት የቀረበለት ሲሆን በጃንዋሪ ዝውውር መስኮት ሊለቅ ጥቂት ቀርቶ ነበር። ነገር ግን ክለቡ አልፈቀደለትም ነበር። እሱ ቀጣይነት ያለው የመጫወቻ ጊዜ የሚፈልግ በመሆኑ ክለቦች እሱን ለማስፈረም ግፊት ካደረጉ ማንቸስተር ዩናይትድ እንደሚለቀው ይፋ ተደርጓል። ከማንቸስተር ዩናይትድ ቤት ወጥተን አንዳንድ ነገሮችን እንመልከት። በፒኤስጂ ቤት የማይነኩ ተጫዋቾች ሲል ፒኤስጂ መግለጫ ሰጠ። በሰሞኑ በሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ አነጋጋሪ አስተያየት ምክንያት ፒኤስጂ ኮከቦቹን ሊያጣ ይችላል በሚል ስጋቶች የተፈጠሩ ሲሆን ፒኤስጂም ለዚህ ምላሽ ሰጥቷል። ፒኤስጂ ቪቲኒያ ወይም ለጆዋን ኔቬስ ምንም አይነት የዋጋ ተመን ለመስጠት እንኳን ፈቃደኛ አይደሉም። እኒህ ተጫዋቾች የናስር አልኬላይፊ ከሊዩስ ካምፕስ እና ሊዩስ ሄንሪኬ ጋር ያላቸው እቅድ ሁሉንም ኮከቦች ማቆየት እና ሌላ የሻምፒዮንስ ሊግ ዋንጫ ማሸነፍ መሞከር መሆኑን ፋብሪዚዮ ሮማኖ ዘግቧል። ቶተንሃምን የተመለከተ መረጃ እናጋራችሁ። ቶተንሃም ሆትስፐር በአዲሱ አሰልጣኙ ሮበርቶ ዲዘርቢ እየተመራ ከሊጉ መትረፉን አረጋግጦ ለቀጣይ ዓመት ዝግጅቱን እየጀመረ ይገኛል። ከሊቨርፑል የተለያየውን አንዲ ሮበርትሰንን በነፃ ዝውውርና ማርኮ ሴኔሲን ከበርንማውዝ ያስፈረመው ቶተንሃም አሁንም የተከላካይ መስመሩን ለማጠናከር ከብራይተን ቫን ሄከን ለማስፈረም የመጀመሪያ ጥያቄ ያቀረበ ሲሆን የመጀመሪያው ጥያቄ ውድቅ ተደርጎበታል። በድጋሚ የመጀመሪያውን ጥያቄ በማሻሻል ለሁለተኛ ጊዜ ጥያቄ ያቀረበው ቶተንሃም ሁለተኛውም ጥያቄ ውድቅ እንደተደረገበት
ስካይ ስፖርት ዘግቧል። የዛሬው ቪዲዮ ይህን ይመስል ነበረ። አብራችሁን እስከ መጨረሻው ስለተጓዛችሁ ከልብ እናመሰግናለን። ቤቱን ሰብስክራይብ አድርጋችሁ ካልሆነ ሰብስክራይብ አድርጉ። ቪዲዮንም ላይክ ካላደረጋችሁ ላይክ ያድርጉ። እናመሰግናለን።